ጥያቄ አዎ አንድ ጥያቄ ልጠይቅ ነበረ አሱ ወገኔ። እሱ ምንድነው ትናንትና ወንድማችን እፎይ ላይቭ ላይ ነበረ እና የምር ስለ እውነት የምንቆም ከሆነ ለምን አንተ እሱ ጋር ሄደ ይሄን አታስረዳውም? ወንድሜ እሱ ሲነበብ ነበር። የምሬን ነው። እኔ ራሱ ደንግጫለሁ ስሰማ ማለት ነው። እየተነበበ የነበረው ነው ከሐዲሱም ከቁርአኑም። ያስደነገጠሽ አንድ ነገር ነው። እሱ ምንድነው ነብያቹ መሐመድ በምንድነው ያ ረቢ እንዴት ነበር የሚባለው? ይሄ በ6 ዓመቷ ገብቶ በ9 ዓመቷ ተገናኛት። ሌላም ደግሞ ይሄ ፈሳሽ ልብሱ ላይ ምናምን የሚባለው ነገር ሳነባው እያነበቡ እያለ ሳዳመጥ እግዚአብሔርን በጣም ነው ማለት ክው ያልኩት። ማለት እኔ ራሱ አላውቅም ነበር ይሄን አይል እና እፎይ ምንድነው ያጠፋው? ሌላም ደግሞ እፎይ ያጠፋ ከተባለ ማለት ነው ወንድም ያሱ እፎይ ያጠፋ እንበል በህግ መጠየቅ እያለ ሲቀጥልም ደግሞ የኛ አምላክም ልመልስ ወይ? እሺ የዘር ፈሳሽ ታያለሽ አታይም? መልስ የዘር ፈሳሽ እኮ አያለው ግን አይደለም እኮ እፎይ ያነበበው። እፎይ ግን ያለውን ታዲያ ለምንድን ነው እፎይ ያጠፋ የምትሉት ወገኖቼ? እፎይ ለምን አጠፋ የምትሉት? ምን አጠፋ? አንዴ ተረጋጊ። እሱ የዘር ፈሳሽ ያያል። ኦኬ ያያል። ይሄ ነው ሐዲሱ ላይ የሚለው። እናታችን አይሻ ለምንድን ነው የገለጸችው ይሄን? ታዲያ የዘር ፈሳሽ እንዳየች ከተባለ አውቀው ነው ነብዩ ሰለላሁ ዐለይሂ ወሰለም የተውት ለእኛ ትምህርት እንዲሆን። ምንድነው ትምህርቱ? አይሻስ መጥቀሷ ትምህርቱ ምንድነው ከተባለ መንየም እስልምና ላይ 3 የዘር ፈሳሾች አሉ። ይሄኛው የዘር ፈሳሽ ከሚነጅሱት እንዳይሆነ ለመግለጽ ፈልጋ ነው። ገብቶሻል አይደለ? እንዳየች ያንን የገለጸችው ብታዩም ልብሳቸው ላይ ይሄን ሰውየው ለምሳሌ እንቅልፉን ተኝቶ ሌሊት በሚነሳ ጊዜ ያንን የዘር ፈሳሽ ጋር ይችላል። የዛኔ ይሄ ነጃሳ ነው ብላችሁ እንዳታስቡ። ነጃሳ እንዳልሆነ ተመረጋገጥ ነው። ነብዩ ሰለላሁ ዐለይሂ ወሰለም ይሄን ነገር የተውት ገብቷቸዋል አይደለ? ትውልዳቸው ከእርሳቸው ህግና ስርዓትን ይወስዳል። ከነብይ ነው አይደል የሚያዘው? ያ ነብይ ያደረገውና የተናገረው ይህ ለትውልዳቸው እንደ ህግ ነው። ይሄን ህግ ለማውጣት ነው። አሁን መልይ ነጅስ አይነጅስ አዲስ ምንም ክርስትና የሚያውቀው ጉዳይ የለም። ስለዚህ እንዳውም ኢስላም ነው መተባብራራው እነዚህ ነገራቶች ማለት ነው። ስንት የዘር ፈሳሽ አይነት እንዳለ ክርስትና ይናገራል ባልሽ? አይናገርም። እሺ ሐሱዬ ታዲያ ይሄን ለምን አታስረዱትም? እሱ ሲናገር ሐሰት ነው ውሸት ነው ተሳደበ ከምትሉ ለምን አታስረዱንም? አሁን ከአንቺ ጋር እያስረዳዎች ነው። አዳምጪ። የሚነግሯቸውን ሁሉ ጥያቄዎች ንገረኝ። ክርስትና ስንት የዘር ፈሳሽ እንዳሉ ገልጿል ስለ ሰው ልጆች። የሰው ልጆች መቼም 3 የዘር ፈሳሽ እንዳለ እናውቃለን። ክርስትና እነዚህን ያውቃቸዋል ወይንስ አያውቃቸውም? መልሽልኝ።